በዓለም ላይ በጣም ሚስጥራዊ ከሆኑት የሃይማኖት ቅርሶች አንዱ በኢትዮጵያ እንደሚገኝ ያውቃሉ? ለብዙ ሰዎች ይህ የእምነት ትውፊት ነው፣ ለሌሎች ደግሞ የታሪክ ሚስጥር። በአክሱም ጽዮን ማርያም ቤተክርስቲያን ውስጥ የሚጠበቀው ታቦተ ጽዮን በእውነት የመጽሐፍ ቅዱስ ታቦተ ኪዳን ነው ወይስ? ለምንስ ለዘመናት ማንም ሰው እንዲያየው አይፈቀድለት? በዚህ ቪዲዮ ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረውንና የታሪክ ጥናቶች የሚያቀርቡትን እይታ በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም እንደናችሁ ተከብራችሁ አድማጮቻችን። በጥንት ዘመን በአፍሪካ ውስጥ በጥንታዊ ታሪክ እጅግ የታወቀች ሀገር አንዷ ኢትዮጵያ ናት። ይቺ ሀገር በሺዎች ዓመታት የሚቆጠር ታሪክ፣ ጥንታዊ ስልጣኔ እና የበለጸገ መንፈሳዊ ቅርስ አላት። በዚህ ሀገር ውስጥ ከሚገኙ ታላላቅ መንፈሳዊ ቅርሶች መካከል በአንደኛ ደረጃ የሚቀመጠው ታቦተ ጽዮን ነው። ግን ታቦተ ጽዮን በእርግጥ ምንድን ነው? ከየት መጣ? እንዴት ወደ ኢትዮጵያ መጣ? ለምን ዛሬም ድረስ ማንም ሰው ሊያየው አይፈቀድለትም? ዛሬ በዚህ ዶክመንተሪ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታስተምረውን የመጽሐፍ ቅዱስ የተጻፈውንና የታሪክ ምሁራን የሚያቀርቡትን እይታ በጥልቀት እንመረምራለን፣ እንመለከታለን። በመጀመሪያ ወደ 3000 ዓመታት በፊት እንመለስ። በዚያን ዘመን እግዚአብሔር ለነቢዩ ሙሴ በሲና ተራራ 10ቱን ትእዛዛት ሰጠው። ከዚያም የኪዳኑ ታቦት እንዲሰራ አዘዘው። ይህ ታቦት በወርቅ የተሸፈነ ሲሆን በውስጡ 10ቱ ትእዛዛት የተጻፈባቸው የድንጋይ ጽላቶች ተቀምጠው ነበር። ለእስራኤላውያን ታቦተ ኪዳኑ የእግዚአብሔር ከነሱ ጋር መኖር የሚያመለክት ቅዱስ ምልክት ነበር። በጦርነት ጊዜ በፊታቸው ይሄድ ነበር። በስደት ጊዜም በክብር ይሸከሙት ነበር። ከዚያን በኋላ ታቦተ ኪዳኑ በንጉሥ ሰሎሞን በተሰራው ቤተ መቅደስ ውስጥ በክብር ተቀመጠ። ይህም የእስራኤል ሕዝብ ቅዱስ ስፍራ ሆነ። ነገር ግን ከብዙ ዓመታት በኋላ የታቦቱ ታሪክ በሚስጥር ተሸፈነ። በዚያን ጊዜ የኢትዮጵያው ቤተክርስቲያን መልሳለኝ የምትለንን ከዚህ ጀምራል። የታቦተ ጽዮን ሚስጥር ክፍል 2 የንግሥት ሳባ፣ የንጉሥ ሰሎሞንና የሚኒሊክ ታሪክ። በቀድሞው ክፍል ስለ ታቦተ ኪዳን አመጣጥና በቤተ መቅደስ ውስጥ ስለነበረው ተመልክተናል። አሁን ደግሞ የኢትዮጵያ ቤተክርስቲያን የምትነግረን ታላቅ ታሪክ እንዲህ ይላል። በመጽሐፍ ቅዱስና በኢትዮጵያ ቤተክርስቲያን ውስጥ በጣም የምትታወቀው ንግሥት ሳባ የብልህነቷ፣ የሀብቷና የግርማዋ ዝና የተሰማ ንግሥት ነበረች። በዚያን ዘመን የንጉሥ ሰሎሞን ጥበብ በዓለም ሁሉ ተሰምቶ ነበር። ንግሥተ ሳባም ይህን ለማረጋገጥ ረዥም ጉዞ አድርጋ ወደ ኢየሩሳሌም ተጓዘች። እርሷ በወርቅ በከበሩ ድንጋዮች፣ በዕጣንና በውድ ስጦታዎች ተሸክማ ወደ ንጉሡ መጣች። ንጉሥ ሰሎሞንም በክብር ተቀበላት። ንግሥተ ሳባም ንጉሡን በብዙ አስቸጋሪ ጥያቄዎች ፈተነችው። ሰሎሞንም ግን ሁሉንም በጥበብ መለሰ። እርሷም የሰማችው ዝና ከእውነቱ ያነሰ እንደነበር ተደነቀች። በኢትዮጵያ ትውፊት መሰረት ንግሥተ ሳባ ወደ ሀገሯ ስትመለስ ሚኒሊክን ጸንሳ ነበር። በእንገር ላይም ወለደች። ሚኒሊክ እያደገ ሲሄድ አባቱን ንጉሥ ሰሎሞንን መሆኑን አወቀ። ወጣት በሆነ ጊዜው አባቱን ለማየት ወደ ኢየሩሳሌም ተጓዘ። ሰሎሞንም ልጁን በታላቅ ደስታ ተቀበለው። በመንግስቱም እንዲኖር ቢፈልግም ሚኒሊክ ወደ እናቱ ሀገር ወደ ኢትዮጵያ መመለሱን መረጠ። ከዚያም የእስራኤል መኳንንት የበኩር ልጃቸውን ከሚኒሊክ ጋር ወደ ኢትዮጵያ እንዲሄዱ አደረገ ተብሎ በክብረ ነገሥት እንደተጻፈ። በዚህ ታሪክ መሰረት የታቦተ ጽዮን ጉዞ ኢትዮጵያ የሚጀምረው በዚህ ነው። ይህ የሚቀጥለው ክፍል ዋና ርዕስ ይሆናል። የታቦተ ጽዮን ሚስጥር ክፍል 3 ታቦተ ጽዮን ወደ ኢትዮጵያ እንዴት መጣ? በክብረ ነገሥት መጽሐፍ። በቀድሞው ክፍል ንግሥት ሳባ፣ ንጉሥ ሰሎሞንና ሚኒሊክ በክብረ ነገሥት መሰረት የተነገረውን ታሪክ ተመልክተናል። አሁን ደግሞ ብዙዎች የሚጠይቁትን ጥያቄ እንመልሳለን። ታቦተ ጽዮን ወደ ኢትዮጵያ እንዴት መጣ? በኢትዮጵያ ትውፊትና በክብረ ነገሥት መጽሐፍ መሰረት ሚኒሊክ ከኢየሩሳሌም ወደ ኢትዮጵያ ለመመለስ
ሲዘጋጅ ከእርሱ ጋር የእስራኤል መኳንንት የበኩር ልጆችም አብረው እንዲመጡ ተደረገ። ከእነዚህ መካከል አዛሪያስ የተባለ ካህን ልጅ ነበር። ታሪኩ እንደሚናገረው አዛሪያስ በእግዚአብሔር ፈቃድ ታቦተ ጽዮንን ከቤተ መቅደስ ተወስዳ ከምኒልክ ጉዞ ጋር እንዲሄድ አደረገ። በታሪኩ መሰረት ምኒልክ የመጀመሪያ ላይ ታቦቷ አብሯት እንደነበር አያውቅም ነበር። ከቆይታ በኋላ ግን ይህን ሲያውቅ ይህ በእግዚአብሔር ፈቃድ እንደሆነ ተቀበለ ተብሎ ይነገራል። የጉዞ ታሪክ በጣም አስደናቂ ነው። ታሪኩ እንደሚናገረው ታቦተ ጽዮን በጉዞ ወቅት ከእነሱ ጋር እየተጓዘ ብዙ ተአምራትን ተፈጽሟል። መንገዳቸው ቀላል ሆነ፣ እንቅፋቶች ተወገዱ፣ ጉዟቸው በሰላም ተጠናቀቀ ተብሎ ይነገራል። በመጨረሻም ቡድኑ ወደ ኢትዮጵያ ደረሰ። ታቦተ ጽዮንም በኢትዮጵያ በታላቅ ክብር ተቀበሏት ተብሎ የኦርቶዶክስ ቤተክርስቲያን ያስተምራል። ከጊዜ በኋላ የአክሱም ከተማ የኢትዮጵያ መንፈሳዊና መንግስታዊ ማዕከል ሆነች። በታሪኩ መሰረት ታቦተ ጽዮን በአክሱም ጽዮን ማርያም ቤተክርስቲያን በክብር እንድትጠበቅ ተደረገች። ይህ ታሪክ የኢትዮጵያ ኦርቶዶክስ ታሪክ አካል ሲሆን በታሪክ ጥናት ውስጥ ግን የተለያዩ እይታዎች እንዳሉ መግለጽ አስፈላጊ ነው። የታቦተ ጽዮን ሚስጥር ክፍል 4 አክሱም ጽዮን ማርያም የታቦቱ ጽዮን ጠባቂና የሚስጥሩ ጥበቃ። በቀደሙት ክፍሎች በኢትዮጵያ ቤተክርስቲያን መሰረት ታቦተ ጽዮን እንዴት ወደ ኢትዮጵያ እንደመጣ ተመልክተናል። አሁን ደግሞ ታቦተ ጽዮን ዛሬ የት እንዳለ በኦርቶዶክስ ቤተክርስቲያን የሚነገረውን እንመለከታለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት መሰረት ታቦተ ጽዮን በአክሱም ጽዮን ማርያም ቤተክርስቲያን ግቢ ውስጥ በሚገኝ ልዩ ቤተ መቅደስ ይጠበቃል። ይህ ቦታ ለምዕመናን እጅግ የተከበረ መንፈሳዊ ስፍራ ነው። ከዚህ ቦታ ጋር የተያያዘ በጣም የሚታወቅ ታሪክ አለ። እርሱም የታቦተ ጽዮን ጠባቂ መነኩሴ ስለሚባለው ነው። በትውፊቱ መሰረት በአንድ ጊዜ አንድ መነኩሴ ብቻ የታቦተ ጽዮን ጠባቂ ሆኖ ይመረጣል። ከተመረጠ በኋላ ቀሪ ዘመኑን በዚያ በጸሎትና በአገልግሎት ያሳልፋል። በውጭ አይወጣም። ሌላ ሰውም ወደ ታቦቱ እንዲገባ አይፈቀድለትም ተብሎ ይነገራል። ይህ ለምን እንደሆነ ብዙ ሰዎች ይጠይቃሉ። የኦርቶዶክስ ቤተክርስቲያን መልሷ ቀላል ነው። ታቦተ ጽዮን እጅግ ቅዱስ ስለሆነ በልዩ ክብርና ጥበቃ መጠበቅ እንዳለበት ታምናለች። በየዓመቱ በጽዮን ማርያም በዓላት በሺዎች የሚቆጠሩ ምዕመናን ወደ አክሱም ይሄዳሉ። በጸሎት በመዝሙር እና በአምልኮ ቀኑን ያከብራሉ። ለብዙዎች ይህ የእምነት ጉዞና የመንፈሳዊ በረከት ጊዜ ነው። ከዚህ ጋር ተያይዞ ብዙ የውጭ ጸሐፊዎች፣ ተመራማሪዎችና ጋዜጠኞች ታቦተ ጽዮን ለማየት ሞክረዋል። ነገር ግን በቤተ ክርስቲያኑ ስርዓት መሰረት ይህ ፈቃድ አልተሰጣቸውም። ይህም ታቦተ ጽዮን በዓለም ላይ በጣም ሚስጥራዊ ከሆኑ ሃይማኖታዊ ቅርሶች መካከል እንዲጠቀስ አድርጎታል። ይሁን እንጂ ይህ ሁሉ የኢትዮጵያ ኦርቶዶክስ ትውፊት ያስተምሮ ነው። በታሪክ ጥናት ውስጥ ደግሞ የተለያዩ እይታዎች እንዳሉ ማስታወስ ያስፈልጋል። የታቦተ ጽዮን ሚስጥር ክፍል 5 የታሪክ ምሁራን እይታ፣ የክብረ ነገሥት ትውፊትና የታቦተ ጽዮን ዓለም አቀፍ ዝና። በቀደሙት ክፍሎች በኢትዮጵያ ኦርቶዶክስ ትውፊት መሰረት የታቦተ ጽዮን ታሪክ ወደ ኢትዮጵያ እንዴት እንደመጣ እንዴት እንደሚጠበቅ ተመልክተናል። አሁን ግን ይህንን ጉዳይ የታሪክ ምሁራን እንዴት እንደሚመለከቱት እንመልከት። የታቦተ ጽዮን ታሪክ በኢትዮጵያ ቤተክርስቲያን ታሪክ መሰረት በተለይ በክብረ ነገሥት መጽሐፍ ውስጥ በሰፊው ተብራርቷል። ክብረ ነገሥት በ14ኛው ክፍለ ዘመን በግዕዝ የተዘጋጀ የታሪክና የትውፊት መጽሐፍ ሲሆን በኢትዮጵያ ንጉሳዊ ትውፊት ውስጥ ታላቅ ቦታ አለው። ይሁን እንጂ የታሪክ ምሁራን በዚህ ጉዳይ አንድ አይነት አቋም የላቸውም። አንዳንዶቹ ይህ ታሪክ ጥንታዊ ትውፊትን እንደሚያሳይ ይገልጻል። ሌሎች ደግሞ ታቦተ ኪዳን በአክሱም እንዳለ የሚያረጋግጥ ገለልተኛ ታሪካዊ ማስረጃ እስካሁን አልተገኘም ይላሉ። ይህ ግን ለምዕመናን ያለውን እምነት አይቀንስም። ለብዙ ኢትዮጵያውያን ታቦተ ጽዮን የእምነት፣ የታሪክና የመንፈሳዊ ማንነትን ያመለክታል። በየዓመቱ ከኢትዮጵያ ብቻ ሳይሆን ከተለያዩ የዓለም ሀገሮች ተመራማሪዎች፣ ጋዜጠኞች፣ ጎብኚዎችና ምዕመናን ወደ አክሱም ይመጣሉ። የታቦተ ጽዮን ታሪክ ስለምን እንደሚጠበቅና የአክሱም ታሪክ ለመረዳት ይፈልጋሉ።
ስለዚህ የታቦተ ጽዮን ታሪክ ሁለት የተለያዩ አመለካከቶችን ይዟል። አንደኛው የእምነት ትውፊት፣ ሁለተኛው ደግሞ የታሪክ ምርምር ነው። ሁለቱም በየመስካቸው ይታያሉ። እናም ሲቀርቡ ይህንን ልዩነት ማስረዳት አስፈላጊ ነው። በዚህ ዶክመንተሪ የቀረበው የኢትዮጵያ ኦርቶዶክስ ትውፊትና በአክብሮትና በታሪክ ጥናት የሚያቀርበው እይታ በሚገባ ለመለየት ተሞክሯል። ይህን ቪዲዮ ከወደዳችሁት ላይክ ያድርጉ፣ ለወዳጆቻችሁ ያጋሩት። እንዲሁም ለተጨማሪ የኢትዮጵያ ታሪክና የኦርቶዶክስ ቤተክርስቲያን ትምህርት ዶክመንተሪዎችን ቻናሎችን ሰብስክራይብ ያድርጉ። ስለተከታተላችሁ እናመሰግናለን። አካሉ ቲዩብን ሰብስክራይብ ያድርጉ።